ኤሊት ባርጌኒንግ እና ናሽናል ዲያሎግ የተለያዩ ነገሮች ናቸው። በእርግጥ በዚህ ወቅት አሁን ናሽናል ዲያሎግ የሚካሄድበት ወቅት ላይ ስለሆኑ ብዙ ነገሮች ሲሰጡ እሰማለሁ። ለማለት የፈለግኩት ነገር ምንድን ነው መሰላችሁ? ናሽናል ዲያሎጉ እንደዚህ ነው እንደዛ ነው ለማለት አይደለም። ግን ናሽናል ዲያሎግ አስፈላጊ ነው። አስፈላጊ በመሆኑ ላይ ያው ሁሉም እንደሚስማማ አምናለሁ። ግን ሌጂትሜት ነው ወይስ ሌጂትሜት አይደለም የሚለው ነገር ይመስለኛል። ትልቁ አከራካሪ ነገር ፖለቲካል ፓርቲዎችም ሲቀናቀነው አይገስ የሌጂትሜሲ ጉዳይ ይመስለኛል። ላይ ሂደቱን ፕሮሰሱን አያምኑበትም እና ብዙ ነገሩን ሌጂትሜት አይደለም የፈለጉትን ሰው ነው መርጦ የሚያስገቡበት ምናምን የሚባልበት እንትን አለ። ግን ምን ስትራይክ አደረገ ይመሰላችሁ? አንድ ፖስት እያየሁ የነበረ ሜቢ እዚህ ጋር ላያይዝላችሁ እችላለሁ እና ዲያሎግ ናሽናል ዲያሎግ ማለት ምን ማለት ነው የሚል ፖስተር ላይ አይቼ እነዚህ ሰዎቹን አየዋቸው እና ይሄ ናሽናል ዲያሎግ ሳይሆን ኢሊት ባርጌኒንግ ነው የሚባለው። ወይም ደግሞ አሮ ነው የምሁራን ክርክር፣ የልሂቃን ክርክር ልንለው እንችላለን። እንደምታውቁት እኔ ለሀገር የልሂቃን ክርክር የምሁራን ክርክር ምናምን ለውጥ ያመጣል ብዬ አላስብም። የራሱ ትልቅ አሻራ ትልቅ አስተዋጽኦ ሊያበረክት ይችላል። ግን ሀገርን አሁንም ቢሆን ወደፊት ሊያሻግር የሚችለው ናሽናል ዲያሎግ ነው። አትሊስት ይሄ ኢኒሽሊ ጥሩ ተሞክሮ ሊሆነን ይችላል። ኢቨን እንኳን ሪዛልቱ እንኳን ፋይናሊ የጠበቅነው ነገር የፈለግነው ነገር ሁሉም ሰው የሚስማማበት ነገር እንኳን ሆኖ ባይገኝ አትሊስት ካልቸር ቱ ዱ ሰች ካይንድ ኦፍ ቲንግ ራሱን እያሻሻለ ራሱን እየለወጠ ይሄዳል። ለምሳሌ በ1954 ላይ የመጀመሪያ ኮንስቲትዩሽን ኢትዮጵያ ውስጥ ሲቀረጽ ብዙ ግድፈቶች እኮ ያሉበት ናቸው። ነገር ግን አትሊስት ኢኒሽሊ እንትንን አስጀምሯል። ኮንስቲቱሽናል ሞናርኪካል ሲስተም እንዲፈጠር አድርጓል። ኮንስቲቱሽን ኢትዮጵያ ውስጥ እንዲኖር አድርጓል። ገብቷቸዋል። የራሱ ፋውንዴሽን አለ። በዛ ሰዓት ላይ አያስፈልግም ምናምን ምናምን ቢባል ኖሮ ይማጅናል ልክ አይሆንም። ምክንያቱም ከዛ በኋላ ምን እያለ ነው የሚመጣው? እየተሻሻለ የራሱን አስተዋጽኦ እያደረገ ለምሳሌ አሁን የደርግን ህገ መንግስት ብታዩ በላንድ ራይት ላይ ከመሬት ጋር በተያያዘ ለህዝቦች መብት የሚሰጥ ህገ መንግስት እዛ ላይ አስፍሯል። ግን ከዛ በፊት የነበረውን ብታዩ ደግሞ የመሬት ባለቤት አያደርግም ህዝቡን ኦር ደግሞ በጥቂቶች እጅ ስር ያደርጋል የመሬት ባለቤትነትን። እንደ ምሳሌ ይሄንን አነሳሁት እንጂ ምን ልላችሁ ነው መሰላችሁ? ተሞክሮው ከጊዜ ወደ ጊዜ እየተሻሻለ የመሄድ እድሉን በሆነ ዘመን ላይ በዚህኛው ጊዜ የተፈጠሩ ክፍተቶችን በዛኛው ጊዜ እየቀረፍንበት እያሻሻልንበት የምንሄድበት ይሆናል። ስቲል ከነሙሉ ችግሩ ቢካሄድ ባይነኝ ከነሙሉ ከናሉበት ነገሮች ብዙ ከሚነሱበት ቅሬታዎች ጋር ቢደረግ ባይነኝ። ከዛ በኋላ ቀጣይ ሲደረግ ደግሞ ብዙ ማሻሻያዎች ሊኖሩት ይችላሉ ብዬ ነው ማምነው። ወደ ኢሊት ባርጌኒንግ ደግሞ ወደ ኢሊት ስትመጡ የኢሊት ችግር ምን መሰላችሁ? ኢሊት ማለት ይሄ ምሁራን፣ ፖለቲከኞች፣ ምንኞች የሚለውን እንውሰድ። ስቲል ቃሉ አከራካሪና አሻሚ ቢሆንም ማለት ነው። እነዚህ ኢሊቶች አንድን ነገር የሚረዱት ከነሱ ከፖለቲካ አጀንዳቸው አንጻር ነው። ከህዝብ አንጻር አለም። ህዝብ ፕራዮሪቲ አይደለም፣ ፕራዮሪቲ አጀንዳ ነው። ገብቷችኋል አይደለ? በፖለቲካ ውስጥ ምን የሚባል ነገር አይደለም። ለምሳሌ ሴኩሪታይዜሽን ኦፍ ኤን ኢሹ የሆነ ኢሹን ሴኩሪታይዝ ታደርጉት እና ያ አጀንዳ ይደረጋል። ወይ መንግስትም አጀንዳ ሊያደርገው ይችላሉ። ወይ ልክ ይሄ ምንድነው በተለምዶ እንትን ላይ በቃ አሁን አጀንዳ ሰጡ ምናምን የሚባለው ነገር ሴኩሪታይዜሽን ይባላል። እነዛ ነገሮች ማለት ነው። ያንን ማሳካት ከሚፈልጉት ነገር አንጻር የሚያዩት እንዴት ነው ይሄ ነገር ፖለቲካል ምህዳሬን ያሰፋልኛል ወይስ አያሰፋልኝም? ልክ መንግስት የራሱን ፖለቲካል ምህዳር ለማስፋት እንደሚሄድ ይልቅ ተቀናቃኝም ፓርቲዎችም ያለው ሲስተም የኔ ፖለቲካ ለመጫወት ያመቸኛል አያመቸኝም የሚል ነው የሚሆነው ማለት ነው። ስለዚህ የሚታየው ከህዝብ አንጻር፣ ከህዝብ አንድነት አንጻር፣ ከህዝብ ሰላም አንጻር፣ ከህዝብ ምናምን አንጻር ብቻ አይደለም የሚታየው። ፕራይመሪሊ ታርጌትድ ተደርጎ የሚታየው የእነሱን የፖለቲካ ጨዋታ። ምክንያቱም ፖለቲካል ጌም አይደለ? የፖለቲካል ውደቱን ከማካሄድ አንጻር ነው የሚታየው። ያ ደግሞ አት ዘ ኤክስፔንስ ኦፍ ኮሚናል ሪሌሽን ሊሆን ይችላል። አት ዘ ኤክስፔንስ ኦፍ ኮሚናል ፒስ ሊሆን ይችላል። አት ዘ ኤክስፔንስ ኦፍ ኔሽናል ኢንትረስት ሊሆን ይችላል። ስለዚህ ናሽናል ይሄ ምንድን ነው ኢሊት ባርጌኒንግ ኢሊት ጭራሽ ሰላም ሲጀምር እዚህ ሀገር ያሉት ምሁራን
ላለመግባባት የተግባቡ ናቸው። ላለመስማማት የተስማሙ ናቸው። በቃ ቢስማሙ ባይተዋይ በውስጥ ይስማማሉ። አንድ የሚገርማችሁ ነገር በውስጥ ተሰብስበው ከካሜራ በስተጀርባ ይስማማሉ፣ ይተዋወቃሉ። አንዱ ለምን እንደዛ እንደሚለው ይታወቃል። ወይን ካም ቱ ፒፕል ወይን ካም ቱ ኮሚዩኒቲ ይቀየራሉ። አውቶማቲካሊ ነው የሚቀየሩ። በፍጹም መስማማት አይፈልጉም። ምክንያቱም የማሸነፍ ፖለቲካ ነው ይሄ። ድሮ አሸንፍ ያለው አሸን እንደሚባለው ተብሎ እንደሚወራው የማሸነፍ ፖለቲካ፣ የመርታት ፖለቲካ፣ ስልጣን የመያዝ ፖለቲካ ወይ ስልጣን ላይ መቆየት ፖለቲካ፣ እንደዛ አይነት ፖለቲካ ስለሆነ የህዝብ ኢንትረስት ፕራዮሪቲ ሊሆን አይችልም። ወደ ዲያሎግ ስትመጡ ግን የማይነሱ ጉዳዮች የሉም። ይሄ የኤሊት ባርጌኒንግ ላይ የሚነሱ የሚታወቁ ጉዳዮች አሉ። በቃ ምን 3-4 ጉዳዮች አሉ። ናሽናል ኢሹ ዲያሎግ ላይ ግን እንደዚህ አይደለም። የሴቶች ጉዳይ ይነሳል፣ የአካል ጉዳተኞች ጉዳይ ይነሳል፣ የአርብቶ አደሮች ጉዳይ ይነሳል፣ የአርሶ አደሮች ጉዳይ ይነሳል። እነዚህ ደግሞ በታሪክ የምንጨቃጨቅባቸው የሀገር ግንባታ ይነሳል፣ የሰላም ጉዳይ ይነሳል፣ የሙስና ጉዳይ በርካታ በእያንዳንዱ አቅጣጫ ሁሉም አካባቢዎች ስለ ኑሮ ውድነት፣ ስለ ስራ አጥነት የማይነሱ ነገሮች የሉም። እነዚህ ኢሊት ባርጌኒንግ አይደረግባቸውም። አያችሁ፣ ፖለቲከኞች ዘንድ የሚነገረው በጣም ሚዲያውን ተቆጣጥሮ የምናየው ይሄ አይደለም። ፖለቲካን የሆነ አጀንዳ ላይ ነው ትኩረት ተደርጎ የሚነገረው፣ የሚወራው፣ የሚጦዘው። እንዲህ ለማድረግ ተብሎ ነው፣ ለይህንን ብሄር ለመጥቀም ነው፣ ይህንን ብሄር ለመጉዳት ነው፣ በዚህ ወጥቶ በዚህ ገብቶ ምናምን ሸረኝነት ነው። በቃ ፖለቲካ የሚበዛበት ሸረኝነት ነው። ከስልጣን ጥሎ ያንን ስልጣን ላይ ያለው ስልጣኑን ለማጎልበት ለማጠናከር ስልጣኑን እንዳይቀማ ገብቷቸዋል። ሰርቫይቫል ኢሹ ውስጥ ነው የሚገባው። አንዱ እንዳይቀርመኝ እኔ ልቅደም የሚሉ ኮምፒቲሽን እንጂ የህዝብ ጥያቄ፣ የኮሚኒቲ ጥያቄ፣ ኢንፋክት የህዝብ ጥያቄ ነው ይዘው የሚመጡት። ያንን የህዝብ ጥያቄን የሚያቀርቡበት መንገድና አቅርበው ደግሞ ወደፊት የሚመሩበት መንገድ ኢዝ ኢን ተርምስ ኦፍ አኳይሪንግ ፓወር። እንዴት ነው ይህንን ነገር የሚያስቆየን? እንዴት ነው የህዝብ ቅቡልነትን የሚያስገኘን? በብሔር ማሊያ ተጫውተን ብንመጣ ነው? በሃይማኖት ማሊያ ተጫውተን ብንመጣ ነው? በናሽናል በኢትዮጵያዊነት ማሊያ በየትኛው ማሊያ ብንመጣ ነው ሞር ተቀባይነት የምናገኘው? ህዝብን ሞቢላይዝ ማድረግ የምንችለው፣ ብዙ ድጋፍን ልናገኝ የምንችለው፣ ብዙ ሪሶርስን ደግሞ ሞቢላይዝ ማድረግ የምንችለው፣ ፈንድ ልናገኝ የምንችለው። ምክንያቱም ፖለቲካል ፓርቲ እንደ ፓርቲ ብታዩ በመዋጮ ነው የሚንቀሳቀሰው። የሀፍት ቢር ሳምቲንግ ራይት። እነዚህ ነገሮች ሁሉ አንደር ኮንሲደሬሽን ስለሚገቡ በአብዛኛው ፖለቲካው ትኩረት ያደረገው የቱ ላይ ነው? ኢሞሽንን ድሪቭን ስሜትን ቀስቃሽ የሆኑ ነገሮች ላይ፣ ስሜትን የሚኮርኩሩ ስሜትን የሚነኩ ነገሮች፣ ሰዎች በጣም ስሜታዊ ሆነው እዛ ነገር ውስጥ እንዲገቡ የሚያደርጉ ነገሮችን እንጂ ከዛ ባለፈ ግን የፖሊሲ ለውጥ ሊያመጣ የሚችል ነገር ትግበራ ላይ ስትራቴጂካዊ ኦር ሌሎች ነገሮች ሊያመጡ የሚችሉ ነገሮች ላይ ትኩረት አይደረግም። ኢቨን የአሁኑን አሁን ከረንትሊ የሚካሄደውን ፖለቲካ እንኳን ብንተውና በጣም ከሚቆጩ ኢትዮጵያ ካጣቻቸው ሁነኛ ከሆኑ ስርዓቶች ውስጥ በጣም ኢትዮጵያ ያጣቻቸው የሚባለው አንዱ የልጅ ኢያሱ ዘመን ነው። ኢትስ ላይክ አሜዚንግ፣ የማትጠብቁት በጣም ላይክ ከልጅነቱ የማትጠብቁም ፍሮም ሰች ካይንድ ኦፍ ኪድ ቦይ የማይጠበቅ ነገር ነበር የሚካሄደው። ግን ልክ እንደዚህ አይነት የፖለቲካል ኮንስፓይሬሲ ስለነበረ አንዴ በሃይማኖት ሲሉ፣ አንዴ በምን ሲሉ ልጁን አስወገዱት። ማለት ኢትዮጵያ ትልቁን እድል እንድታጣ አደረጉት። ሉክ ልጁ ምን እንደሚያስብ ታውቃላችሁ? ኢትዮጵያን፣ ሶማሊያን፣ ጅቡቲን፣ ኤርትራን ወደ አንድ ማዕቀብ አምጥቶ የመግዛት እቅድ ነበረው እና ለሱ ራሱ ወታደሮችን ምናምን የጦር እንትኖችን አዘጋጃጅቶ በአፋር በኩል ይዘምታል። ገብቷቸዋል። ግን ሌላ ነገር በዛ ዘመን እንኳን ካን ዩ ኢማጅን ፎቶ አቀነባብረው የእስልምና እንትን ደፍቶ የሚያሳይ ምንድነው ፎቶ ከውጭ ሀገር ድረስ መጥቶ ማለት ነው። ፎቶ አንሺው እሱን አቀነባብረው በህዝብ አሰራጭተው ምናምን አድርገው አፈናቀሉት። ከዛ በኋላ ኃይለስላሴን አምጥተው ህዝቡን አደንዝዞ እና አደንቁሮ እንዲገዛ አደረጉት እና 60 ዓመት በስልጣን ላይ ከ40 ዓመት በላይ እንዲቆይ ያደረጉት። የሰሩት ነገር አለ አፄ ኃይለስላሴ፣ ግን መስራት የነበረባቸው ነገር ይበልጥ ነበር ብዬ አስባለሁ። ከገዙት 40 ምናምን ዓመት አንጻር ሳየው የሰሩት በጣም ያንስብኛል። ቢኮዝ ኢት ዳዝንት ፊት ላለሁ
ኢደዝን ፊት በ40 ዓመት ሙሉ ገዝተው ስልጣን ላይ የሰሩ